አስባችሁታል? ኢትዮጵያ ውስጥ አይበልባችሁና ታማችሁ ወደ ሆስፒታል ሄዳችሁ የሚያክማችሁ ሐኪም ዛሬ የለም ባላችሁ ምን ያክል ሊያስከፋችሁ እንደሚችል ይሄም ደግሞ ኢትዮጵያ የተጋረጠችበት የሄልዝ ኬር ሲስተም ላይ ያለ ትልቅ ችግር ነው። ይሄ ለምንድነው ዛሬ ማንሳት የፈለከው ብላችሁ ከጠይቃችሁኝ ደግሞ አብዛኞቹ ጓደኞቼ የምላቸው ወይም ደግሞ በኢትዮጵያ ውስጥ በጣም ትልቅ በረከት የነበሩ እኔም ስጦታ የነበሩ ትልልቅ ዶክተሮቻችንን ጨምሮ ጓደኞቼ ከዛም ደግሞ ታናናሾቼም ቢሆን ጤና ትምህርታቸውን ከተከታተሉና ከተማሩ በኋላ ወደ ውጭ ሀገር መሰደድ እንደ ትልቅ ምርጫቸው አድርገው ይታሉ። ለምንድነው ይሄን ያደርጉ ያሉት? ምርጫቸው ለምንድነው ይሄ ሊሆን የቻለው የሚለው ነገር በዛሬ በትንሹም ቢሆን አንከበር ለማድረግ እንሞክራለን። በዚህ ቪዲዮአችን ስለ ስደት ከዛ ደግሞ ለዚህ ስደት ደግሞ መፍትሄው ምን ሊሆን ይችላል የሚሉትን ነገሮች አብረን ያለን እስከመጨረሻ ድረስ አብራችሁን ቆዩ። በዚህ ቪዲዮ ስትቆዩ ላይክ፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። ሰብስክራይብ ላደረጋችሁኝ በጣም ትልቅ ምስጋና አለኝ። ምስጋና ይበያላችሁበት ድረስ አብረን እንቆይ። መልካም ጊዜ ይሁንላችሁ። ሶስት ስታቲስቲክሶችን ላቀርብላችሁ። በ1997 እስከ 2006 ዓ.ም በተሰራ ጥናት ኢትዮጵያ ውስጥ ካሉ ሐኪሞች ውስጥ 73% የሚሆኑት ሐኪሞች ወደ ተለያዩ ኤንጂኦ እና ወደ ተለያዩ ሀገሮች እንደሚሄዱ መረጃዎች ያሳያሉ። ይሄም ማለት ከ1000 ዶክተሮች ውስጥ ኦልሞስት 730 አካባቢ የሚሆኑት ሐኪሞቻችን ትምህርታቸውን ወይም ፊልዳቸውን ወይም ደግሞ የነበሩበትን ሴክተር ለቀው ወደ ተለያዩ ሀገሮች በመሄድ የተለያዩ ሴክተር ላይ እንደሚሰሩ መረጃዎች ያሳያሉ። ሁለተኛ መረጃ ላሳያችሁ። ይሄ መረጃ በ2010 ዓ.ም የተሰራ ሲሆን ያን ኢትዮጵያ 80 ሚሊዮን ህዝብ ያላት የተሰራ መረጃ ነው። በዛን ጊዜ 1421 አካባቢ የነበረው ፊዚሻን ቁጥር ሲሰላ ኦልሞስት አንድ ሐኪም 56000 ለሆኑ ሰዎች አገልግሎት እየሰጠና ነበር መረጃዎች ያሳያሉ። አሁን በቅርብም እንደተሰራው መረጃ ከሆነ አንድ ሐኪም ኦልሞስት 52000 አካባቢ ለሆኑ ሰዎች አገልግሎት መስጠት እንዳለበት ቁጥሮቹ ያሳያሉ። ምን ያክል የአመታት ጋፕ እንዳለውና ከዛ ደግሞ የሐኪማችን ቁጥርም የፈለገ ቢጨምር ይሄ ቁጥር ግን እየቀነሰ እንዳልሆነ ማሳየት ይቻላል። ሶስተኛ ስታቲስቲክስ ላይ ያሳያችሁ። በ2012 ዓ.ም በተሰራ ጥናት አዲስ አበባ ዩኒቨርሲቲ ላይ ካሉ ተማሪዎች ውስጥ 53% የሚሆኑት ተማሪዎች የትምህርት ጊዜያቸውን ከጨረሱ በኋላ እዚህ ሀገር ውስጥ የመስራት ፍላጎት እንደሌላቸውና ፓርቲኩላርሊ ደግሞ ወደ አሜሪካና ካናዳ ሄደው የመስራት ፍላጎት እንዳላቸው መረጃዎች ያሳያሉ። ይሄም ማለት ከሚመረቁት 100 የጤና ዶክተሮች ውስጥ 53 የሚሆኑት እዚህ ሀገር የመቅረትና የመስራት ሐሳብ እንደሌላቸው ሲያሳዩ ቆይቷል። የተቀሩት 47 ተማሪዎች ወይም ደግሞ 47% የሚሆነው ሰው ደግሞ እንደው ለሲምፓቲ ሊሆን ይችላል ያንን መረጃም ያልሰጠው ብለን ለማለት እንችላለን። ይሄንን ግን እንደው ሃስ ጀነራላይዜሽንም እንዳይሆንብን ወደ ኋላ አንተውና እነዚህ ሶስት ስታቲስቲክሶች ግን ኢትዮጵያ ውስጥ ላለው የሕክምና የዶክተሮች እዚህ ውስጥ የመስራት ፍላጎት ምን ያክል እንዳሻቀበና ምን ያክል አስፈሪ እንደሆነ ማሳየት እንችላለን። ለዛም ነው ወደ መጀመሪያ ጥያቄው ስጃችሁ እንደው እናንተ አያርግባችሁና ሐኪም ቤት ሄዳችሁ ዛሬ የሚያክማችሁ ሐኪም የለም መባሉ እንደ ኢቨንቹዋሊ ነው እንጂ መሆን አይቀርም ያልኳችሁ። በጣም ምን ሰራው ስራ እኮ ባይዘው በጣም ብዙ ነው። ከዛ ደግሞ ተመጣጣኝ የሆነ ክፍያ የተከፈለን አይደል? ላይክ ምን ማድረግ እንችላለን? ሀገር መልቀቅ ብቻ ነው ያለን አማራጭ። ካልሆነ ግን የተሻለ ክፍያ እንከፍለው ማድረግ ይኖርብናል። ኢትዮጵያ ውስጥ ያሉ የጤና ባለሙያዎች ወይም ደግሞ ኢን ጀነራል የሕክምና ባለሙያዎች ብለን የምንላቸው ለምንድነው ይሄን ያክል ከሀገር እየወጡበት ያሉበት ምክንያት ብለን ስናነሳ በዋነኝነት የምናነሳው አንደኛው ረጃጅም የወርኪንግ ሰዓት መኖሩ ነው። ኦልሞስት ከ36 ሰዓት በላይ ሊሰሩ የሚገደዱባቸው ቦታዎች፣ ከዛ ባለፈ ደግሞ ያን ያክል ሰርተው ለሚሰሩበት ነገር ተመጣጣኝ ክፍያ ለመኖሩ፣ በሶስተኛነት ደግሞ መናነሳው እንደው የሚከፈላቸው ክፍያ እንኳን አለ ቢባል ለዛ ተመጣጣኝ የሆነ ሊቪንግ ስታንዳርድ አለን ወይ የሚለው ነገር እንደ ትልቅ ፍራስትሬሽን መነሳት አለበት። ምክንያቱም ለሰራነው ነገር ተመጣጣኝ ክፍያ እንኳን ማናገኝ ከሆነ ከኢንፍሌሽን ጋር በሚመጡ ወይም ደግሞ ከዋጋ ንረት ጋር ተያይዘው የሚመጡ ነገሮች የሐኪሞችን የመኖር ተስፋ እያወረደው እንደሆነ ማሳያ ሊሆን ይችላል ማለት ነው። ስለዚህ ይሄኛው ዋነኝነት ማንሳት ያለብን ትልቅ ምክንያት ይሆናል ማለት ነው። ከዛ ባለፈ በሁለተኛነት ማንሳት ያለብን ሪዝን ብለን የምናነሳው ወይም ደግሞ ምክንያት መሆን የሚችለው ደግሞ ትክክለኛ የሆነ ለታካሚዎቻችን የሚሆን ኳሊቲ ኦፍ ኬር መስጠት ይችላል ወይ? ለሚመጣልን ታካሚ ተመጣጣኝ የሆነ ሕክምና
የሚያስፈልገውን ህክምና መስጠት ይችላል ወይ? ከዛ በኋላ ደግሞ ሆስፒታሎቹ በደናቸው ከመብዛታቸው የተነሳ የታካሚዎቻቸው ቁጥር ከመብዛቱ የተነሳ ለነሱስ ደግሞ ኳሊቲ ኬር መስጠት ይችላል ወይ የሚለው ነገር ደግሞ በራሱ የሚፈጥረው ፍራስትሬሽን ይኖራል። ስለዚህ በሁለተኛነት ማስቀመጥ ያለብን ነገር ይሄ ነው። ባለፈው አንድ ዶክተር ያነሳውን ሐሳብ ሳይ ነበር። እርካታ ምግብ አይሆንም። ራይት? ምንም የታካሚዎቻችን መዳን ለሀገራችን ተስፋ መሆናችን ብቻ ሳይሆን ደግሞ ለዛ እርካታ ተመጣጣኝ የሆነ የኑሮ ስታንዳርድን ማምጣት ያንን ፍራስትሬሽን መቀነስ በተቻለን መጠን ይኖርብናል ማለት ነው። ስለዚህ በእነዚህ ምክንያቶችና ሶስተኛ ላይ ደግሞ የማነሳላችሁ ምክንያት እንግዲህ የሀገራችን የሐኪሞች ቁጥር እየተመናመነ መጥቷል ማለት ነው። የኢትዮጵያ የህክምና ባለሙያዎችን ለምንድነው ከሀገራችሁ የምትወጡት? ለምንድነው ህዝባችሁን ማታገለግሉት ብለን መቆጣት ይኖርብናል ወይ? ወይንስ ደግሞ መከልከል ይኖርብናል ወይ? ወይንም ደግሞ ኤቲካል የሆነ ጥያቄዎች መጠየቅ ይኖርብናል ወይ ብለን ካነሳን እንደዚህ አይነት ጥያቄዎች መጠየቅ የምንችለው ነገሮችን የተሻለ ማድረግ ስንችልና ለነሱ የሚገባቸውን ነገር ማድረግ ስንችል ነው ብዬ አምናለሁ። ምክንያቱም የተሻለ የኑሮ ህይወት የተሻለ ስራን የመስራት ምንሰራበትን ኦፖርቹኒቲስ ከተገኘ ድረስ ለምን ተብሎ መጠየቁ አግባብ አይመስለኝም ብዬም ስለማስብ ነው። ስለዚህ እነዚህ ሐኪሞች ሀገር ይልቀቁ እኛ ያገባንም ደግሞ ብሎ ደግሞ መቀመጡም ደግሞ ራሱ ይዞት የሚመጣው ችግር ይኖራል ማለት ነው። ስለዚህ ይሄንን በሁለት አይነት መልኩ ማየት እንችላለን። አንደኛው የሀገራችንን የኳሊቲ ኦፍ ኬርን በመጨመር፣ ሁለተኛ ደግሞ የሐኪሞቻችንን ሳቲስፋክሽን በተለያዩ ሞቲቬሽናል ፋክተሮች በመጠቀም እነሱን ሳቲስፋይድ ማድረግ ይኖርብናል ማለት ነው። ስለዚህ በእንደነዚህና በተለያዩ በተጨማሪ መሰራት ባለባቸው ስራዎች ውስጥ እንግዲህ ስራዎችን ሰርተን የተሻለ ሀገርን ሊገነባ የኢትዮጵያን የሄልዝ ሲስተም ስርዓት መቀየርና መለወጥ የታካሚዎቻችንን ህመም ማስታገስና ማከም የሚችልን የጤና ባለሙያዎችን መፍጠር እንግዲህ የኛው ድርሻ ይሆናል፣ የማህበረሰቡ ድርሻ ይሆናል ማለት ነው። ስለዚህ የጤና ባለሙያዎችን እዚሁ ሀገር ውስጥ ለማስቀረት ምን ማድረግ አለብን? አንድ ምሳሌ ላንሳላችሁ። እዚሁ ቅርባችን ደቡብ ሱዳን ሀገር የሐኪሞች የቤዝላይን ክፍያቸው ወይም ደግሞ ቤዚክ ሳለሪ ብለን የምናነሳው ክፍያ መጠን ከ$1000 ጀምሮ ነው። ይሄንንም ቤዝድ ኦን ሪሰርች የተገኘ ፋይንዲንግ ነው። you can go and refer to this ግን ይሄ መረጃ ሌጂቲሜት የሆነ ሐሳብ ነው። ስለዚህ በዚህ መረጃ ላይ ተነስቼ እንግዲህ የኢትዮጵያ የሐኪሞችን ደሞዝ ስንመለከት ኦልሞስት $100 አይሆንም አሁን ላይና ትንሽ ከባድ ነው። ግን ምን ማድረግ አለብን? ሪቴል ለማድረግ ፕሮፌሽናሎችን ወይም ደግሞ ከዚህ ሀገር እንዳይወጡብን ምን ማድረግ አለብን የሚለውን ስንመለከት አንደኛውና ዋነኛው ነገር ኢንክሪዝ ሳለሪ ነው ወይም ደግሞ ክፍያን መጨመር ነው። ክፍያን መጨመርን ስናስብ ኮምፒቲቲቭ የሆነ የሳለሪ ማስቀመጥ ይኖርብናል። ቅርብ ሩዋንዳ ሀገር፣ እዚሁ ኬንያ፣ ከዛም ማለፍ ሲል ደቡብ ሱዳን እና የተለያዩ ጎረቤት ሀገሮችን ስንመለከት ክፍያቸውን በተመለከተ አትሊስት ከነሱ ጋር ተቀራራቢ የሆነ ክፍያ ሊከፈላቸው ይገባል ብዬ አምናለሁ። ምክንያቱም እንደዚህ አይነት ተቀራራቢ ክፍያ ማይከፈል ከሆነ ይሄው ፕሮፌሽናል ነገ ከነገ ወዲያ ይህንን ሀገር ለቆ የማይወጣበት ምክንያት አይኖርም ማለት ነው። ሁለተኛ ምክንያት ስንመለከት ኳሊቲ ኬርን ፕሮቫይድ ማድረግ የሚያስችል ፋሲሊቲ መገንባት ነው። ይሄም እንግዲህ ከጤና ሚኒስቴር ሊሆን ይችላል ወይም ደግሞ ከተለያዩ ጤናውን ከሚያስተዳድሩ አካላቶች ጋር እንግዲህ በመነጋገር እንዴት አድርገን ነው ኳሊቲ ኦፍ ኬርን መጨመር የምንችለው? ምክንያቱም ደሞዝ ስለጨመርን ብቻ ወይም ደግሞ ሳለሪዎች ብቻ ፕሮቫይድ ስለተደረጉ ወይም ደግሞ መኖር እንዲችል ማድረጋችን ብቻ በቂ አይደለም ብዬ አስባለሁ። ምክንያቱም ሳቲስፋክሽን የምናመጣው አንደኛ በፔመንት ነው ኦብቪየስሊ። ሁለተኛና ትልቁ ነገር ግን አይ ቲንክ ብዬ የማስበው ነው ጥሩ የሆነ ኳሊቲውን የጠበቀ ኬር ፕሮቫይድ ማድረግ ሲችሉ ነው። ምክንያቱም ፍራስትሬሽኑ በራሱ ኳሊቲ ኦፍ ኬር በሚቀንስበት ጊዜ ፍራስትሬሽኑ ራሱ ስራቸውን ለቀው እንዲወጡና እንዳይሰሩ ስለሚያደርጉ ማለት ነው። ምክንያቱም አክመውት የማይድንላቸው ታካሚ ካለ ያ ኦቨርታይም የሚፈጥረው ችግር የበዛ ስለሆነ ማለት ነው። ሶስተኛ ኬሪየር ዲቨሎፕመንት ነው። ኬሪየር ዲቨሎፕመንት እኛ ሀገር ላይ በጣም ብዙ ችግር ያለበት ነገር ነው ብዬ አምናለሁ። ይህንን ማድረግ የምንችለው ደግሞ የተለያዩ ፕሮግራሞችን በመክፈት በዛ ውስጥ ደግሞ ተማሪዎች እንዲያልፉና ራሳቸውን መለወጥ እንዲችሉ እድሉን ስንሰጣቸው ነው ማለት ነው። ስለዚህ
ሶስቱ ነገሮች የራሳቸው የሆነ እንግዲህ መፍትሄ ይዘው ይመጣሉ ብዬ አስባለሁ። ይሄ ሐሳብ ቶታሊ የኔ ነው፣ ራሴ ያመጣሁት ሐሳብ ነው። ሶ እናንተስ ምን ታስባላችሁ? ኮሜንት አርጉልኝ። ኢንጀነራል እስካሁን ያወራሁትም ነገር እውነት አለው እውነት የለውም ብላችሁ የምታስቡ ከሆነ ኮሜንት ሴክሽን ላይ መጻፍ ትችላላችሁ። ማንኛውንም ነገር እንጽፉልኝ፣ በዚሁ አበረታታችኋለሁ ማለት ነው። ስለዚህ ሶስቱ ምክንያቶች እንደ ትልቅ መነሳት አለባቸው ብዬ አምናለሁ ማለት ነው። ስለዚህ የጤና ስርዓታችን ለሀገራችን እንደ ጀርባ አጥንት ነው ብለን መናገር እንችላለን። ሐኪሞቻችንና ነርሶቻችን እንዲሁም ደግሞ የተለያዩ ጤና ባለሙያዎችንን ሪቴን ማድረግ መቻል ወይም ሀገር ውስጥ ማስቀረት መቻልን የመሰለ ትልቅ ነገር የለም። እናንተስ ምን ታስባላችሁ? ኮሜንት ላይ ጻፉልኝ የምታስቡትን ሐሳብ፣ መፍትሄ ይሆናል ብላችሁ የምታስቡት ነገር ወይም ደግሞ ይሄ ነገር ብትጨምር ይሄ ነገር ለምን አነሳኸው ብላችሁ የምታስቡት ነገር ኮሜንት ሴክሽን ላይ ጻፉልኝ። ለቀጣይ ምሰራላችሁ የምትፈልጉት ነገርም ካለ ባካችሁ ፊል ፍሪ ቱ ሪች አውት። እስካሁን ድረስ አብራችሁን ስለቆያችሁ አመሰግናለሁ። ላይክ፣ ኮሜንት፣ ሰብስክራይብ ማድረጋችሁ በፍጹም እንዳትዘነጉ። አመሰግናለሁ። መልካም ጊዜ ይሁንላችሁ።